Gichame, Yamishra, Nevane, Tachara, Amarkama, Gichame. Go, isn't it? እንደ ፈሯት አይደለችም የምር እኔማ ያስመልሳታል ምናምን ሁላ ቢያስብ ነበር እሷ ግን ተውትም እንዴት ተመችቷት ትልሷለች እና ስትታነ ዲፈርት እኔ ምግብ ደርሷል ይሄ ቪዲዮ ሲጀምሩት ደግሞ ላይክ በማድረግ ጀምሩ ያው ቪዲዮ አሪፍ እንዲታይ አሪፍ እንዲሆንልኝ ያው ላይክ ያስፈልገዋል ታውቃላችሁ ላይክ በማድረግ ጀምሩ ማለት ነው። ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ደህና ነኝ። ሰላም እንዴት ናችሁ? አለን እግዚአብሔር ይመስገን ደህና ነን። ያው ጠፍተናል የምር በጣም ጠፍተናል አውቃለሁ። ያው አንዳንድ ነገሮች ስላልተመቻቹልኝ ነው ትናንትም ብያችኋለሁ። ቪዲዮ ልሰራ አስቤ ነበር ያው በመሀል ቢኒ ጠራኝና ያው እሱ ደግሞ እንዳጋጣሚ የኔን ካሜራማን ይዞ ነበር የጠራኝ ያው በተሰራ በኋላ አይሆንም ማለት ስላልቻልኩ ነው። እና እንዴት ናችሁልኝ? አውቃለሁ ጠፍተናል እኔና ኢቫና አይደለ እና ያው ጉንፋን ይዟታል እና አሟት ነበረ ትንሽ ከዛ በቃ ወደ ውጪ ምናምን ይዣት መውጣት አልፈለኩም እና ምን አሰብኩኝ ለምን ቤት ውስጥ ሆነን አንሰራም ቪዲዮ ለምን ቤት ውስጥ ሆነን አንሰራም ብዬ መጣን ማለት ነው ከኢቫና ጋር እና እንዴት ናችሁ እናንተ አለው ያው ኮሜንትም እያየሁ ነበር በትናንትናው ቪዲዮ ያው ከቢኒ ጋር ለምን ቅርታ አድርጊለትና ታረቁ ለልጅሽ እስቲ ምናምን ያላችሁኝ ነበር ያው እሱን እንዳላምነው የሚያደርጉኝ ብዙ ነገሮች አሉ ማለት ብዙ ጊዜ ደጋግሞ ማይሆኑ ጥፋቶችን አጥፍቷል ብዙ ጊዜ ደጋግሞ በቃ አላረለ እሱ ብዙ ነገሮችን አጥፍቷል ብቻ ዛሬ ስለ እንደዚህ ነገር ማውራት አልፈልግም ከኢቫና ጋር ይሁን ደስ የሚል ጊዜ ማሳለፍ ከኢቫና ጋርና ከእናንተ ጋር ማለት ነው አይደለም ማሪ የዲኒ ፍቅር እና ቤት ቁጭ ብዬ በቃ ሳስብ ለምን ቪዲዮ አልሰራም ምናምን ብዬ ነሽ ስታንድ የራሱ ያስቸገረኝ በቃ ግቢ የሆነ ጻድጅ ነበር በስርዓት ይቀርጸው አይቀርጸው አላቅም ብቻ ያው መቀረጹ ነው የምፈልገው በስታንድ ነበር ያሰብኩት ስታንዱ አልቆም ምናምን ሲለኝ አሲጆ እንግዲህ እሱ እየቀረጸኝ ነው ማለት ነው ጓደኛዬ በስነው ነው ጓደኛዬን አሲዛት ነበር እሷም የለችም ስራ ቦታ ናት ቶሪኖሽ ቶሪ እና ዛሬ ኢቫና ለመጀመሪያ ጊዜ ምግብ ላበላት ነው ማለት ዝም ብዬ ቀምሳት ነበር ያው ነግራችኋል ዝም ብዬ ማቅመስ ማለት እንደዚህ ስበላ በጣጤ ምናምን ቀምሳት ነበር አለ በቃ ብቻት አላቅም አሁን ግን ልትበላ ጓግታለች ሁላ በቃ ምግቡን አይታው ማለት ነው እንዴት እንደጓጓች የምሬ ነው በቃ እንዴት እንደምታሳዝነኝ ምግብ ስበላ ተጓጓለችና ታሳዝነኝና ቀምሳት ምናምን ነበር አሁን ግን ላበላት ነው ያው ብዙ ጠይቄ ብትበላም ችግር የለውም አሁን እኮ 5 ወር ሆኖታል ምናምን ያው ትንሽ ብትበላም ችግር የለውም ምናምን ስለተባልኩኝ ምግብ ላበላት ነው ማለት ነው ዛሬ ምንድን ይሄው አልገሹ ነኝ እሺ አንድ ቀን ትልቅ ሆኜ እንደዚህ ይዤ መግቢያ እንደምሰራላችሁ ተስፋ አደርጋለሁ ለቤቸው ምንድነው እሺ ጉንፋኑን እንሽ ነጭ የሚያረጋት ይዙ ተው ጉንፋን ይያታልና በቃ ነጭ ያረጋት ነው እሺ ምንድነው ምን አናፈቁሽም አንቺ አናፈቁሽም ታፍቃለች ቤት ሄደ ነው እያሉ ነበረ ኢቫናዬ ለምንድን ነው የጠፋሽብን እሺ ምን እሺ ይበርዳል በስ እንደው ሲብሰርጊ እንኳን ደግሞ ይዞሻል ምግብ ደርሷል ይታለ ምግብ ይታለ ቤተሰቦች ምግቧን አዘጋጅቼዋለሁ እንዴት እንደምታዩ አያችሁታ
ይሰጥሽ ተቀምሻለሽ። እስቲ ጌታዬ ሆይ ትንሽ ለቅምሳት። ይጣፍጣል። ይወት እኮ ጣፍጧታል መሰለኝ። ይጣፍጣል ማሪ፣ ይጣፍጣል። ደረቀባት መሰለኝ። ወተት ላድርግብታ ድብር ያለ መስለኝ። ያው ወተት የምጠጣው ስለሆነ ትንሽ ወተት አድርጌ ልሞክራት እስቲ። ወተትሽ ብታዩ ማለት ነው። እስክትበላ እንደዚህ እስክሞክራት ድረስ እንዴት ጓጉቼ እንደነበረ እኔ ራሱ ስትበላ እስከማየት ድረስ በጣም ነበር የጓጓት። የምሬን ነው። ይሄ ይነሳሽ ያልተመቸሽ ይሄ ወደዛ ይሆንና ከዛ አሁን በሰፊው እስቲ ነይ ቁጭ በይ እንደዚህ ቁጭ በይ እስቲ ቁጭ አለች እንጂ እኔ ምክር የት ነሽ? ወይኔ ልመታልሽ። ቁጭ ማሪ፣ አንቺ ማሪ፣ እኔ ምክር ቁጭ አለሽ እኮ። እሺ ነይ እንዳትወድቂ ደግሞ እንደዚህ ደገፍ ላድርግሽ። የት ነሽ? ቆይ ወዴት ነው? እንኪሽ ያው ይዋት ስልክ እንዴት እንደመያዝ እንዴት እንደምትፈልግ። እስቲ ሁለተኛ ጉርሻሽን ደግሞ ለስለስ ብሎ ቅመሺው። ለስለስ አድርገናታል። እስቲ እቺን ደግሞ እስቲ እሱ አይደለም የሚበላው እኮ ማሬ፣ ይሄ ነው የሚበላው። እሺ ይሄ ነው እሺ የሚበላው። ይሄ ነው እሺ የሚበላው። ይሄ ነው ቲንክ ውይ ኦፕ ነሽ። በቃ እዚህ ቁጭ በይ ማሪ። ፊቷ እንዴት ነው የምታረገው? ጉድ ይበላ። ይቅር እንዴ ማሪ፣ ይቅር እንዴ። እስቲ አንዴ ለራስሽ ለራስሽ አንዴ ሲሞራል በተገቢው ሁኔታ አጠናቃለች። ሁለተኛ ደግሞ እስቲ እንድገም። ጣፍጧታል ማለት ነው። እያቻታ ኩቢሳ ለንጋ ወጩ እንጂ ማለት ወጩ ተለበይ ወጣጫለሽ ውሃ ወልስተሽ እየቀረጸ ያለው ልጅ ትንሽ ስለሆነ ህፃን እንዴት እንደምትወድና እሱን ነው የምታየው። ይዛ ወይብሳችን የታለች? ወይብሳችን የታለች? ኧረ የሚበላ አይደለም። በቃ ላገኙት ነገር ሁሉ አፋቸውን ነው የሚሉት። ዝም ብለው ቼቼ ኩሌ ኮቪዛ ቼቼ ኩሌ ልበል። ቼቼ ኩሌ ቼቼ ኮቪዛ ሲበው። ኧረ ይሄ የሚበላ አይደለም። አዲስ ጀማሪ እንዴ! ሁሉም ነገር የሚበላ አይደል የሚመስልሽ? እንደዚህ ነው። ይሄ ምግቡ ደርሷል ነው የሚባልበት። ይሄ እሺ አይደል? እሺ ይሄኛውን የፈለግሽው ይሄው
ይሁሽ ኩሽኩሽ የሚል ነገር ደግሞ እንዴት እንደምትወድ በስማ እና የልድ ቤተሰቦች ማለት ያው ይሄን ቪዲዮ ስቀርጽላችሁ ምን እየሆነሽ ነው ልጅቷ ልትሉኝ ትችላላችሁ። አላቅም ግትጃጃለሽ ነው እንዴት ልትሉኝ ትችላላችሁ። ግን ይሄንን ቪዲዮ የምቀርጸው ማለት ላይታይ ይችላል፣ ላታዩት ትችላላችሁ፣ ላትወዱት ትችላላችሁ። ግን እኔ ይሄን ቪዲዮ ስቀርጸው ማለት ለልጄ አንድም ማስታወሻ እንዲሆናት በቃ አላርል ትልቅ ሆና ቪዲዮ ያው የሚቀመጥ ነገር ነው ብዬ አስባለሁና ማስታወሻ እንዲሆናትም ነው። ሁለት ደግሞ ነገ ምናልባትም ያው እናንተም አይዞሽ ከጎንሽ ነበርሽ ያላችሁ ነው። ድጋፋችሁ አልተለየኝም እስካሁን ድረስ። ግን ደግሞ ማለት አሪፍ ደረጃ ላይ ደርሼ የራሴን ቤት ተከራይቼ የራሴ የሆነ በቃ አላርል ላይ የተሟላ ቤት ይዤ ደግሞ ይሄን ቪዲዮ ሳየው ለካ ትናንት እንደዚህ አይነት ነው ታሳልፍ ያለው ብዬ ያለፍኩበትን እንዳረሳ ያደርገኛል ብዬም ስላሰብኩኝ ነው ይሄን ቪዲዮ ስቀርጽ የቀረስኩት እንጂ ያው ማለት ያው ላስደስታችሁ ይችላል አላቅም ብቻ ግን ያው ማስታወሻ እንዲሆነኝ ብዬ ነው። ማስታወሻ እንዲሆነን ለልጄ ማስታወሻ እንዲሆናት ያው እንደዚህ ነበር። ከዛ ደግሞ ነገ የተሻለ ነገር ላይ ስንደርስ እንደዚህ መኮንን አሳልፈናል ብለን እንድናስብ ያደርገናል ብዬ አስቤ ነው። እና ያው ከኢቫና ጋር መጫወታችንን እንቀጥላለን። እሷ የሚኮሻኮሽ ነገር ካገኘች ማንንም አልሰማም። እና ግቢ ውስጥ ደግሞ ልጆች አሉና እየተንጫጩ ነው ምናምን ብቻ ያው ድምጻቸው እንደማይረብሽኝ ተስፋ አድርጋለሁ። እና ከኢቫና ጋር ጥሩ ጊዜ እናሳልፋለን ማለት ነው። ያው ምግብ ዝም ብዬ እያቀመስኳት ስለነበረ ብዙም አዲስ አልሆነባትም መሰለኝ። ማለት ስበላ ሽሮ ነገር ምናምን ሲሆን አቀምሳት ነበረ። እና እስቲ ሌላ ቀን ደግሞ ያው ለህፃናት የሚሆኑ ምግቦችን እያስሞከርኳት ምናምን አሳያችኋለሁ። ምክንያቱም ኢቫና እንዲሁ ከእናንተ ጋር ሆነን እንድታደግ የምፈልገው ምክንያቱም እናንተ ናችሁ አይዞሽ ከጎንሽ ነን ብላችሁ አበርተታችሁ ማለት በቃ አሪፍ ላይ እንደሆነ ያደረጋችሁኝ። አሁን ላይ በቃ አለ አይደለ ምንድነው ይሄ ተስፋ መቁረጥ የሚባል ነገር አለ አይደለ? ያን ነገር ተስፋ እንዳልቆርጥ አይዞሽ ከጎንሽ ነን በርቺ ተስፋ እንዳቆርጪ ምናምን ብላችሁ ዘርሳችሁኛል። ከእናንተ ጋር ደግሞ ወደፊት 50,000 100,000 200,000 300,000 ገብቼ ደግሞ እንዲሁ ከእናንተ ጋር እንደማከብር ደስተኛ ሆኜ እንደማሳልፈው እርግጠኛ ነኝ። እናንተ ያላችሁልኝ ደግሞ አይከፋኝምም። በቃ ደስተኛ ነኝ። ያው አንዳንድ ነገሮች አይጠፉም፣ የሚረብሹ ነገሮች፣ የሚያሳዝኑ ነገሮች አይጠፉም እዚህ ምድር ላይ። ግን ደግሞ እነዛን ነገሮች ትቼ ወደ ጎን ያው ለማለፍ እሞክራለሁ፣ ጠንካራ ሆኜ ለማለፍ እሞክራለሁ እነዛን ነገሮች። እና ኢቫናዬም እንዲሁ ያዩዋት እንደምታደርግ እርግጠኛ ነኝ። አሁን ራሱ በጣም እያደገችብኝ ነው። ብቻ ትልቅ ሆናለች፣ እግዚአብሔር ይመስገን። ከዚህም በላይ ደግሞ አድጋ ለጥሩ ቁም ነገር እንዲያበቃልኝ እናንተም ጸልዩልኝ። ምኞታችሁንም ነግራችሁኛል፣ መልካም ምኞታችሁን። ኢቫናዬንም አድጋ ጥሩ ደረጃ ደርሳ አንቺን የምታግዝ ያድርጋት ብላችሁኛል። አሜን። ያው አድጋ እኔ ራሷን የምችል ልጅ ከሆነችልኝ ትልቅ ነገር ነው ለኔ። እኔ መሄድ እስካለብኝ ጥግ ድረስ እሄዳለሁ። እሷን ማድረስ እስካለብኝ ግብ ድረስ አደርሳታለሁ። እና የውድ ቤተሰቦች በጣም ነው የምወዳችሁ፣ በጣም የምሬ ነው። ቃል የለኝም ለእናንተ፣ ሁሌ ነው የምላችሁ። ያው እየጠፋውባችሁ ስለሆነ አትጥፊ ለምዶ የጠፋሹ ብላችሁ በውስጥም እየጠየቃችሁኝ ያወራችሁኝ ነበረ። እና እሷን ትንሽ ስላመማት ነው እንጂ እና የሆኑ ጉዳዮችም ነበሩኝ ብያችኋለሁ። ከዛ ይሄ ሀሳብ መጣልኝ ማለት ነው። ለምን ቤት ውስጥ ሆኜ ቪዲዮ አልሰራም? በቃ ከምጠፋ ቤት ውስጥ ሆኜ ለምን አልሰራም ብያስቤ ነው ይሄን ቪዲዮ የቀረጽ ነው። እና ከኢቫና ጋር ጊዜ እናሳልፋለን ትንሽ ማለት ነው። አረ ማሪ እንጂ ቴቴ ኩሌ ነይ አሁን ቆይ ጨዋታ ቆይ ልትፈታ ስትፈልገው ምግብሽን ወይኔ ተቀብሽ ሁለት ማንኪያ ለምድ ያመጣሁት ምን ሆኜ ነው? አዲስ ጀማሪ መሆን እኮ ችግሩ ነው። ይሄ ነው ችግር አይደል? ማይ እንዴ
በዚህ ቤት ማያ ነው የምላት። በጣም ነው የምወደው ስምና ማያ አሪፍ ነው። እስቲ ንገሩኝ። ያው ኢቫናም ስሟ ነው፣ ማያም ስሟ ነው። ማያ የሚለው ተመቸኝና በቃ እኔ ማያ ነው የምላት ብዙ ጊዜ ኢቫና ልላትም ሁለቱም ግን ስሟ ነው። ማያ ስል ግራ እንዳይገባችሁ ብዬ ነው። ተመችቷታል። እሷማ ማሪ አንቺ ማሪ አንቺ ማሪ አንቺ ማሪ አንቺ ማሪ አንቺ ማሪ እና የኔ ውድ ቤተሰቦች ያው ይሄ ቪዲዮ ሲጀምሩት ደግሞ ላይክ በማድረግ ጀምሩ። ያው ቪዲዮ አሪፍ እንዲታይ አሪፍ እንዲሆንልኝ ያው ላይክ ያስፈልገዋል ታውቃላችሁ። ላይክ በማድረግ ጀምሩ ማለት ነው። ጎበዝ ናት። እንደፈራኋት አይደለችም የምር። እኔማ ያስመልሳታል ምናምን ሁላ ብዬ አስቤ ነበረ። እሷ ግን ታትም እንዴት ተመችቷት ትልሷለች እና ስትታነቅ ዲፈርት እኔ ምን ስጣት ስደነገጥሽኝ እኮ ማለት ደግሞ ያወራው ቋቂሻ ልጅ አምለይታልሽ መሰለኝ። የምሬን ነው። የጡቴን ወተት የጣሳውን ወተትና ውሃ ለይታ ነው የምታውቀው። የምሬን ነው ማለት ያው ጡቴ ወተቱ እየቀነሰ ሲመጣ በቃ ምንም አማራጭ ሳጣ የጣሳውን ወተት ገዛውላት። አልሰጣትም ብዬ ነበር የምሬን ወተት። ምክንያቱም እስካለው ድረስ ግዴታ እስካልሆነ ድረስ የጣሳ ወተት አይመከርም። ግን የጡት ማለት ወተቱ እየቀነሰ ሲመጣ ያው የጣሳውን ወተት ዝም ብዬ አንዳንዴ ሰጣታለሁ። የምር አንዱን ጣሳ ሰው ሳምንት ምናምን በሳምንት ጨርሳለሁ ሲል ይገርመኛል። እንዴ ጨርሽ ታጣጣሙም እንዴ ምናቸው እኔ ግን ማለት አንድ ወር ምናምን ጠቀመዋለሁ። ምክንያቱም ብዙም ስለማልሰጣት ማለት ነው። ግን አሁን የውሃውን የሱን እና የጡቴን በደንብ አድርጋ የምታውቀው እናትሽ በቃሽ ቴቴ ኩሌ ቴቴ ኮፊ ሳኔ ቴቴ ኩሌ ቴቴ ኮፊ ላንጋ ማግሳት አለብሽ አይደለ? አግሽ ለምን ዘፈን ከፍተን እንደምን ስም ከፈት ዘፈን ይከፈት አትይ ይከፈት አይቻልም። ቆይ ዘፈን እንክፈትና ማለት ነው። ያው ቆይ ልንከፍት ነው ወይ ልንከፍት ነው። ዘፈን ከዛ ቴቴ ኩሌ እንላለን። ቴቴ ኩሌ ቴቴ ኮፊሳ እሺ ያ ትርጉሜ ነሽና የኑሮዬ ማገር ህዋሴ ነሽና የደም ስሬ ቀመር ክፉ ስናልየው እስካለሁኝ በምድር አጽናኛ ለታየን አይካብኝ አፈር ዳንቺ ዘፈን መፈለግ ያለብኝ ዘፈን ዳንገት ማተብ ዘፈን
ዘጋችሁ። አይ ማያ እግርሽ በቃ ስራ ያጣም አይደለ? ቶሎም ታመስኮኒኔ ሁንዴ አብማዶተና ተና ለመናት ከንት ጓዘገረና ተና ለመናት ከንት ጓዘገረና ቶሎም ታመስኮኒኔ ሁንዴ አብማዶተና ፈረስ ጉፍረት ቸረነሽ ወጨመሽ እጥሽ ደስ ነው የሚልሽ ያኔ ውድ ቤተሰቦች ያው ከኢቫና ጋር ጥሩ ጊዜን አሳልፈናል። አይደለም ማሪ አይደለም ማሪ ቻው ስትመጪ ሰላም አትያቸው፣ ስትሄጂ ቻው አትያቸው። ዝም ብለሽ በቃ እንቅልፎ መጣ። ለአንቺ ቅልፍ ቶሎ ነው አይመጣም ማሪ፣ ቶሎ ነው። እኔ ውድ ቤተሰቦች ያው በትንሹም ቢሆን ያው አሪፍ ጊዜ አሳልፈናል ከኢቫና ጋር። በቃ እንቅልፏ መጣ፣ መበሳጨት ጀመረች። አሁን እትሽ ደስ ነው የሚላት እንደዚህ ሲባልላት እና ቤተሰቦቼ ያው ትንሽ እስኪሻላት ድረስ ነበረ ማለት አሁን ትንሽ ትሻላለች ከበፊቱ እና ያው ክረምትም ስለሆነ ብርድም ስለሆነ በቃ ይዣት ወጣ ማለት አልፈለኩም እና በጣም ነው የምንወዳችሁ። ናፍቃችሁን ነበር እኛም እና አሪፍ ጊዜ አሳልፈናል። ያው ትንሽ ነው ያበላሁት ፈርቼ ደግሞ በኋላ እንዳያማት ከዚህ በኋላ ያው ትንሽ እንደዚህ ያረኩ በቀን አንዴ ምናምን ባበላት አሪፍ ይመስለኛል። እናንተ ማሰባችሁን አሳውቁኝ፣ ንገሩኝ። ያው ወዳችኋለሁ። በጣም ነው የምናፍቁን። እንወዳችኋለን። ቻው በቸው እየሳቅሽ ነው ቻው የሚባለው። አታለቃቅሽ። ቻው ስልኩ ላይ ናት እሷ። ቻው ቤተሰቦች።